በዓለም ያለ ጋሻ በፊት ለፊት ያለውን ብቻ የሚከላከል ነው። የእግዚአብሔር ጋሻ ግን በኋላም በቀኝም በግራም ያለውን ይከላከላል። እግዚአብሔር ለሚወዳቸውና ለሚያፈቅራቸው በሚያደርገው ጥበቃ ጨካኝ ነው። እግዚአብሔር ቃል ኪዳን የገባላቸው ልጆቹን ለመጠበቅ ጨካኝ ነው። ይሄ ሁሉ ነገር ዛሬ በዓለም ላይ ሊሆን ላለው ነገር ምልክት ሆኖ ያስተምረናል፣ ያሳየናል። እባካችሁ ነፍሳችሁን በሚያስጨንቅ ስፍራ አትኑሩ። በዓለም ላይ ላሉ ሰዎች እጽ ነው፣ ድራግ ነው፣ መጠጥ ነው፣ ዝሙት ነው፣ ሌብነት ነው፣ የገንዘብ ፍቅር ነው፣ ዝና ነው። ይሄ ሁሉ ነገር ተብትቦ ይይዛቸዋል። እኛም ሳናቅ እዛ ውስጥ ራሳችንን የምናገኝበት ጊዜ አለ። እሳት ባለበት ቦታ አለን፣ ሞት ባለበት ቦታ አለን። ነገር ግን አልፎን ይሄዳል። ምንም ስለሆንን አይደለም። በላያችን ላይ የደሙ አርማ አለ። ሃሌሉያ አሜን። ይህ በዓለም ላይ የሚመጣው የፈተናው ሰዓት የትኛው ነው? መጽሐፍ ቅዱስ ታላቁ የመከራ ጊዜ የሚለው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ላይ ቀኖቹስ ባያጥሩ ኖሮ ስለተመረጡት ሥጋ ለባሽም ባልተገኘ ነበረ፣ በዓለም ላይ ታላቅ መከራ ይሆናል ይላል። አሁን ዓለም ወደዛ እየገባች ነው። የኢየሱስ ክርስቶስ መምጣት በደጅ ነው። ይሄ ዛሬ በኒውስ የምትሰሙ ሲኤንኤን፣ ቢቢሲ የሚነግራችሁ ነገር እያንኳኳ ነው ልባችንን። እረ አድምጡ እያለን ነው። ሆኖ የማያውቁ ነገሮች እየተደረጉና እየሆኑ ነው። ድሮ ቢነገር ፈጽሞ ማን ሊያምነን ይችላል? የዓለም መንግስታት ሁሉ ሶስተኛ ዓለም ጦርነት ሊጀመር ይችላል ብሎ እየተንቀጠቀጡ ነው ያሉ። ራሻ ደግሞ እውነቱን ነው የምነግራችሁ፣ ኒውክሌር ቦምብ እንደምትጠቀም አትጠራጠሩ፣ እችን ያህል ጥርጥር እንዳያዛችሁ፣ አብረን ነው የምንጠፋው እያለ እየዛተን። አንብቡ፣ ስሙ፣ አድምጡ። እኔ ከየት አምጥቼ እነግራቸው? እናንተ የምትሰሙትን ነው የምሰሙ። በፍርሃት ላይ ናቸው፣ በጭንቀት ላይ ናቸው። ሐሰተኛው ክርስቶስ ራሱን ለመግለጽ ወገኖች መድረክ ተዘጋጅቶለታል። በዚህ ጊዜ ነው ብቅ የሚለው። እኔ ልገላግላችሁ፣ እኔ ቦታ ላስይዛችሁ። ጆሮአቸውን ይሰጡታል። ይሄንንም እፈታለሁ። መካከለኛች ምስራቅ ያለውን ችግር እፈታለሁ። በአውሮፓ ያለውን ችግር እፈታለሁ። በአፍሪካ ያለውን ችግር እፈታለሁ። እሱ ከመጣ በኋላ ከዛ በኋላ ታላቁ መከራ ብሎ የሚናገረው የእግዚአብሔር ቃል ይጀምራል። በዓለም ሁሉ ላይ አፍሪካ አትቀርም፣ አውሮፓ አትቀርም፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ፣ ጥሩልኝ፣ የሚቀር የለም። ሁሉም በዛ መከራ ውስጥ ይዘፈቃል። አንተ ግን የትዕግሥቴን ቃል ስለጠበቅህ፣ ይህ ዓለም የናቀውን ቃሌን ስለጠበቅህ፣ እኔ ደግሞ በዓለም ላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ። ይሄ እኮ የውሸት ማጽናናት አይደለም። ይሄ እኮ ሰዎችን ደስ ለማሰኘት የሚነገር አይደለም። ሕያው የሆነ የእግዚአብሔር ቃል የሚናገረው በዛ ሰዓት ላይ ለምድርና በምድር ላይ ለሚኖሩ ግን ወየውላቸው። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። ወደዛ እየተጠጋን ነው። ለዚህ ነው የየዕለት ፈተናችን ዲያብሎስ ጥቂት ዘመን እንደቀረው አውቆ ወገኖች ሆይ የጌታን ልጆች በአንድ መንገድ በሌላ መንገድ እግዚአብሔር አባታችን የተባረከ ይሁን። ዛሬ እንደገና ደግሞ እግዚአብሔር መልካም ጊዜ ሰጠንና አንድ ነገር ተናገረኝ። ያም ደግሞ የተናገረኝ ቃል ሕዝቤን አጽናና የሚል ነው። ሕዝቤን አጽናናው የሚል ነው። ብዙ ጊዜ ሰባኪዎች ስንወጣ ምእመን መሆን ያለባቸውን ነገር ነው የምንነግራቸው። መጸለይ ያለባችሁ፣ መጾም አለባችሁ፣ ይሄን ማድረግ አለባችሁ የሚል ነው። መንፈስ ቅዱስ ግን አንዳንድ ጊዜ ሌላ መልእክት አለው። መልእክቱም የመጽናናት መልእክት ነው። ጌታ በልቤ ያስቀመጠው ይሄ ነው። መልእክቶች ነበሩኝ፣ ግን እግዚአብሔር መንፈስ ደጋግሞ ያንኑ ቃል እንዳካፈላችሁ በልቤ ስላደረገ ከአዲስ ኪዳን 2 ክፍል
እናነባለን ማለት ነው። የዮሐንስ ወንጌል ምዕራፍ 17 ላይ ታወጡልኛላችሁ። የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ስለሚያደርግላቸው ጥበቃ የተናገረው አለ። ቁጥር 11 ላይ ምን ይላል? ከዚህም በኋላም በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱም ጋር በዓለም ሳለሁ የሰጠኸኝን በስሜ እኔ እጠብቃቸው ነበር፣ ጠበቅኳቸውም ብሎ ይናገራል። እግዚአብሔር ይመስገን። የዮሐንስ ራእይ ላይ እንድናወጣ ጠይቃቸዋለሁ። ምዕራፍ 3 ላይ እናወጣለን። ቁጥር 10 ላይ ያለውን ቃል ካነበብኩ በኋላ አብረን እንጸልያለን። ጌታ ይባረክ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። ቃሉ ትንሽ ቀላል ይመስለናል፣ ግን እስቲ ቀስ ብዬ ላንብበው፣ ተከታተሉኝ። የትዕግሥቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። እግዚአብሔር የተባረከ ይሁን። እንጸልያለን። ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ እንባርከሃለን። በዕድሜያችን ላይ ዕድሜ ጨምረህን ጊዜ የሰጠህን፣ በአምልኮታችን ላይ ባርኮትን ያፈሰስክልን፣ ባደመጥነው ዝማሬ ላይ በመካከላችን መሆንህን ያረጋገጥክልን እግዚአብሔር ክብር ይስፋ። ቅዱስ መንፈስህ ይፍሰስልን። ቃልህንም ደግሞ መናገር እንደሚገባኝ እንድናገር አስችለኝ። ያንተ መንፈስ ወርዶ ይሄን መሠዊያ ይሸፍነው። ያንተ ክብር ወርዶ ይሄንን ሕዝብ ይሸፍነው። ጌታ ሆይ ይሄን ጉባኤ ሁሉ ከክፉ ጠብቀው። ተስፋም እንደገባህልን ቃልህም እንደተናገረው ያንተ ጥበቃ ሁል ጊዜ ከእኛ ጋር ነውና ይሄን የሚገልጸውን እግዚአብሔር ሆይ ቅዱስ ቃልህን ደግሞ መስማት እንድንችልና እንድንረዳው የሚረዳንን መንፈስህን አፍስልን። በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። በመጽሐፍ ቅዱስ ላይ ከተሰጡት ተስፋዎች መካከል አንደኛው ጎልቶ የሚታየው እግዚአብሔር ምርጥ ልጆቹን ከፈተና ሰዓት እንደሚጠብቃቸው ነው። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 17 ላይ በጸለየው ጸሎት ብዙ ነገሮችን የጸለየው ቢያንስ 5 የሚሆኑ ዋነኛ የሆኑ ጸሎቶችን ጸለየዋል። በዚህን ጸሎት ላይ ከጸለየው መካከል አንደኛው እነዚህን ደቀ መዛሙርቱን እንዲጠብቃቸው ለአብ አሳልፎ ይሰጣል። አባት ሆይ እኔ እንደጠበቅኳቸው በስምህ አንተ ደግሞ ጠብቃቸው ብሎ ይጸልያል። ወረድ ብዬ አላነበብኩትም እንጂ ከዓለም እንድታወጣቸው አልለምንም፣ ነገር ግን በዓለም ውስጥ ሳሉ እነርሱን ጠብቃቸው ይላል። ጌታ የተባረከ ይሁን። የእግዚአብሔር ጥበቃ አስገራሚነቱ ይሄ ነው። ልጆቹን ከዓለም አውጥቶ በአንድ ስፍራ ሸሽጎ ሰው በማይደርስበት ቦታ እንዲቀመጡ ማድረግ አይደለም። ነገር ግን በዓለም ውስጥ እያሉ እንደ በጎች በተኩላዎች መካከል እልካቸዋለሁ እንዳለ ተኩላዎች ባሉበት ስፍራ ላይ እየኖርን በዛ የእግዚአብሔር ጥበቃ መሆኑ የእግዚአብሔር ጥበቃ አስገራሚነቱ ይሄ ነው። ክብር ለስሙ ይሁንለት። ሃሌሉያ። እና ጌታ ኢየሱስ ክርስቶስ ይሄንን ጸሎት ሲጸልይ ወገኖች ሆይ እንመለከተዋለን። ልብ ብላችሁ እንደሆነ ቃሉ የሚለው ከፈተና ሰዓት እጠብቅሃለሁ። ወረድ ብሎ ደግሞ የሚናገረው ይሄ የፈተና ሰዓት ምንድን ነው? ይሄ የፈተና ሰዓት በዓለም ላይ ሁሉ ሊመጣ ካለው ከፈተና ሰዓት እጠብቅሃለሁ። ይሄ ለአንድ ሀገር ለአንድ ሕዝብ ብቻ አይደለም። በዓለም ላይ በአጠቃላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ ይላል። ይህ የፈተና ሰዓት ምን እንደሆነ ወገኖች ሆይ በኋላ እገልጸዋለሁ። ታዲያ በዚህ ላይ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ ለዚህ ለተወደደው ቤተ ክርስቲያን ለፊላዴልፊያ ቤተ ክርስቲያን የሰጠው ተስፋ ነው። የፈተና ሰዓት አለ ብሎ ይናገራል። እንግዲህ ጌታን የምንወድ ሁላችን በሕይወታችን ላይ አንድም ሌላም ጊዜ
የፈተና ሰዓት አለ። ከዚህ በፊት የፈተና ሰዓት አጋጥሞናል ብዬ እላለሁ። የፈተና ሰዓት ያላጋጠመው ክርስቲያን ሊኖር አይችልም። ኢየሱስን የሚወዱ እርሱን መስለው የሚመላለሱ ሁሉ ይሰደዳሉ ስለሚል የፈተና ሰዓት አንድም ሌላም ጊዜ ገጥሞናል። የፈተናው አይነቱ ይለያያል። የፈተናው መልኩ ወገኖች ሆይ በጣም በእያንዳንዳችን ሕይወት ላይ የተለየ ነው። በዚህ ላይ ግን በምንመለከትበት ጊዜ የፈተና ሰዓት የሚለው በእያንዳንዳችን ሕይወት በዓለም ላይ የሚመጣው በቤተ ክርስቲያንም ላይ የሚመጣውን ሁሉ ያጠቃልላል። ጌታ ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ጊዜ የፈወሰበት ጊዜ አለ፣ ያስተማረበት ጊዜ አለ፣ በአህያ ውርንጭላ ላይ ተቀምጦ በሄደበት ጊዜ የከበረበት ጊዜ አለ። ነገር ግን የፈተና ሰዓት ደግሞ በሕይወቱ ላይ በተለያየ ጊዜ መጥቶ ነበር። የመጀመሪያው ጌታ ኢየሱስ በዮርዳኖስ ከተጠመቀ በኋላ መንፈስ ቅዱስም በሰይጣን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው ይላል። ልብ በሉ፣ የወሰደው የእግዚአብሔር መንፈስ ነው። እንዲፈተን በዲያብሎስ ወሰደው ይላል። ምክንያቱም ቆየት ብዬ ነግራቸዋለሁ። ከዛም በኋላ 40 ቀንና 40 ሌሊት በጾምና በጸሎት በነበረበት ጊዜ ዲያብሎስ መጥቶ የተለያዩ ፈተናዎችን አቀረበለት። እንደምናውቀው ጌታ ኢየሱስ በእግዚአብሔር ቃል ዲያብሎስን ድል አደረገውና ቀጥታ ወደ ምኵራብ ሄደ ይላል ቃሉ በምናነብበት ጊዜ። በምኵራብም ቆሞ በሚያስተምርበት ጊዜ አጋንንት ያለበት ሰው በታላቅ ድምፅ እየጮኸ ከእኔ ዘንድ ምን አለህ? እኔ ካንተ ዘንድ ምንም የለኝ። ስለምን ታሰቃየኛለህ? ወደ ሲኦል እንዳይልከው ወደ ጥልቁ እንዳይልከው አጥብቆ ለመነው የሚል ቃል አለ። እንግዲህ ተመልከቱ፣ ጌታ ብቻውን በነበረ ጊዜ ዲያብሎስን ድል ነሳው። ኃይለኛውን ሳያስሩ ቤቱን ሊበዘብዙ አይገቡም ይላል ጌታ። ኃይለኛውን ድል አደረገና ወደ ከተማው በሚመጣበት ጊዜ ከዛ በኋላ ገብቶ ኢየሱስ የታሰሩትን ሁሉ መፍታት ጀመረ። በእኛም ሕይወት በቀጥታ ይሄ ነው የሚሆነው። እግዚአብሔር አምላክ አንዳንድ ጊዜ ወገኖች ሆይ በሚመጣብን ፈተና ላይ ከአቅማችን ባልበለጠው ፈተና ላይ ማለት ነው ተፈትነን አሸናፊ ሆነን ከወጣን በኋላ ትልቅ አገልግሎት እንደምንሰጥ ስለሚያውቀን ጌታ ጸጋውን እያበዛ ይመለከተናል። ነገር ግን ጌታ በድል እንደጨረሰ እኛም ደግሞ ፍጻሜያችን በድል መጨረስ ነው። ሃሌሉያ እንላለን። ያንተ መጨረሻ ፈተናህን በድል መጨረስ ነው፣ በአሸናፊነት መጨረስ ነው። አሁን እዚህ ውስጥ በፈተና ውስጥ የምታልፉ እህቶቼና ወንድሞቼ እኔ እኮ በፈተና ውስጥ እየሄድኩ ነው፣ ፈተናዬን የሚረዳ የለም ትላላችሁ። ጸንታችሁ በጌታ ፊት ቆሙ። ጸንታችሁ ጴጥሮስ እንደሚናገረው ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። ስለዚህ መጨረሻ ላይ ምንድን ነው የሚሆነው? አንጠፋም። መጨረሻ ላይ ተሸናፊዎች አንሆንም። መጨረሻ ላይ አንሞትም። ነገር ግን ከድል አድራጊዎች ጋር እንቆጠራለን። ክብር ለጌታ ይሁንለት። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ወገኖች ሆይ በድል አድራጊነት እንደተወጣ እኛም እንወጣለን ብለን እናምናለን፣ እንናገራለን። እግዚአብሔር የተመሰገነ ይሁን። በዚህ በኢሳይያስ ምዕራፍ 43 ቁጥር 1 ላይ በምንመለከትበት ጊዜ ቅድም ፓስተር ሄኖክ እንዳዘመረን ነው። በእሳት ውስጥ ታልፋለህ፣ ነገር ግን አያቃጥልህም። በውሃ ውስጥ ትሄዳለህ፣ ነገር ግን አያሰጥሙህም ይላል። አንዳንድ ጊዜ እግዚአብሔር የፈተናው ሁኔታ ወደኛ እንዳይመጣ ይከላከለዋል። ሁለት አይነት ነገር ነው ያለው። እንዳይመጣ መጀመሪያውኑ እግዚአብሔር ይይዘዋል፣ በኋላ እናየዋለን። በአንዳንዶቻችን ሕይወት ግን እግዚአብሔር ፈተናው ወደኛ እንዲመጣ ይፈቅደዋል፣ እሳቱን ይፈቅደዋል። ነገር ግን በእሳት ውስጥ አልፈን ሳንቃጠል እንወጣለን። እግዚአብሔር ይመስገን። በውሃ ውስጥ እና
እናልፋለን፣ ነገር ግን አንሰጥምም። ምክንያቱም ከእኛ ጋር ያለው በዓለም ካለው ይበልጣልና፣ በአንተ ላይ ያለው በዓለም ካለው ይበልጣልና። ይሄ እንግዲህ የእግዚአብሔር ውሳኔ ነው። በየትኛው መንገድ እግዚአብሔር በሕይወታችን እንደሚሠራ ወገኖች ሆይ የእግዚአብሔር ሐሳብ ነው። እንግዲህ እግዚአብሔር አምላክ ከፈተና ስለጠበቃቸው ሰዎች በምናስብበት ጊዜ በብሉይም ሆነ በአዲስ ኪዳን ብዙ ምሳሌዎች ወገኖች ሆይ ተዘርዝረውልን እናገኛለን። የመጀመሪያው ሰው ወገኖች ሆይ አብርሃም ነው። እግዚአብሔር ለአብርሃም ቃል ኪዳን ሰጠው። የሰጠውም ቃል ኪዳን ብዙ ነገርን የሚያጠቃልን ነው። የሚባርኩ ይባረካሉ፣ የሚረግሙንም ደግሞ ረግማቸዋለሁ፣ ጥበቃዬንም ደግሞ ከአንተ ጋር አደርጋለሁ ብሎ እግዚአብሔር ይሄን ቃል ለአብርሃም ሲገባለት እናያለን። በተለይ በዘፍጥረት 15 ቁጥር 1 ላይ በግልጽ እግዚአብሔር ይናገራል። ዘፍጥረት 15 ቁጥር 1 ምንድን ነው የሚለው? አብርሃም ሆይ አይዞህ አትፍራ፣ እኔ ጋሻህ ነኝ። ምን አይነት ጋሻ ነው? ከፊትም ከኋላውም ያለውን የምጠብቅ ጋሻህ ነኝ። በዓለም ያለ ጋሻ በፊት ለፊት ያለውን ብቻ የሚከላከል ነው። የእግዚአብሔር ጋሻ ግን በኋላም በቀኝም በግራም ያለውን ይከላከላል። ስለዚህ እግዚአብሔር ሁል ጊዜ ከአብርሃም ጋር እንደነበረው ወገኖች ሆይ እንመለከታለን። አንድ ጊዜ አብርሃም በምዕራፍ 20 ላይ ስንመለከት ወደ ፍልስጤማውያን ምድር መጣ። ለሚስቱም ለሳራ እንደዚህ አላት፣ እህቱ ነኝ በይ እንጂ ሚስቱ ነኝ እንዳትይ፣ በዚህ ቦታ እግዚአብሔርን መፍራት የለምና ይገሉኛል፣ ታስገድኛለሽ ብሎ አለ። አቤሜሌክ የሚባለውም ንጉሥ ወሰዳት ይላል፣ በቤተ መንግሥት አስቀመጣት። እግዚአብሔር ግን በሌሊት መጣ። ሃሌሉያ! ወደ አቤሜሌክ እግዚአብሔር መጣ። ተጠንቀቅ፣ ይህ ሰው ነቢይ ነው፣ ይህ ሰው የኔ ምርጥ ዕቃ ነው፣ በዚህ ሴት ላይ እጅህን እንዳትጭን፣ ከጫንክ ግን አንተን በቤትህ ያለውን በሙሉ እገላቸዋለሁ። እግዚአብሔር ለሚወዳቸውና ለሚያፈቅራቸው በሚያደርገው ጥበቃ ጨካኝ ነው። እግዚአብሔር ቃል ኪዳን የገባላቸው ልጆቹን ለመጠበቅ ጨካኝ ነው። እኔና እናንተ የደሙ ፍሬዎች ነን፣ የደሙ ፍሬዎች ነን። አያችሁ፣ በከበረው በኢየሱስ ክርስቶስ ደም ኪዳን የተገባልን ነን። ስለዚህ እግዚአብሔር እኔና እናንተም ዛሬ ጋሻዬ ነው ማለት እንችላለን፣ ጠባቂዬ ነው ማለት እንችላለን። በሁለተኛ ወገኖች የምንመለከተው ሎጥን ነው። ሎጥ በአብርሃም ጥላ ስር ከኡር የወጣ ሰው ነው። በቃ በአብርሃም ምክንያት የተባረከ ሰው ነው። ታሪኩን እንደምታውቁት ሰውየው ነጋዴ ስለነበረ እስከ ሰዶም ድረስ ድንኳኑን አስፋፋ ይላል። በሰዶም በነበረበትም ጊዜ ወገኖች ሆይ የሰዶማውያን ኃጢአት እጅግ በዝቶ ነበርና እግዚአብሔር ምድሪቱን ለመቅጣት በመጣበት ጊዜና ወቅት እግዚአብሔር ሎጥን ሊያወጣው ወሰነ። መላእክት ላከለት፣ 2 መላእክቶችን ላከ። እግዚአብሔር አውጡት ይሄን ሰው ባካችሁ። ሰውየው ተንደፋደፈ። በቃ ንብረት ነበረው፣ ሚስቱ ደግሞ በዛ አካባቢ ያለው ሁኔታ ወዳዋለች። በቃ እግዚአብሔር መላእክቶቹ አዘኑለት ይላል። እጁን ይዘው ጎትተው እንደ ማውጣት ነው እሱና ሚስቱን። እግዚአብሔር ሎጥን አወጣው። የሎጥ ሚስት ግን ወደ ኋላ ስትመለከት የጨው አምድ ሆነች ብሎ ይላል። ይሄ ሁሉ ነገር ዛሬ በዓለም ላይ ሊሆን ላለው ነገር ምልክት ሆኖ ያስተምረናል፣ ያሳየናል። ይሄ ሰው ወጣ፣ ጻድቅ ነፍሱን እያስጨነቀ በዛ ይኖር ነበረ ይላል። እባካችሁ ነፍሳችሁን በሚያስጨንቅ ስፍራ አትኑሩ። ጻድቅ ነፍሱን እያስጨነቀ ምን ያደርጋል? እዛ ቦታ ነፍሱን እያስጨነቀ የሚኖርበት ገንዘብ ነበር ሎጥ፣ ገንዘብ። እግዚአብሔር ግን መሐሪ ነውና አዘነለት። ለእኛም ይዘንልን። አዎ ለእኛም ይዘንልን ወገኖች ሆይ
በተለያየ ነገር ተተብትበንና ተይዘን የእግዚአብሔርን ነገር ለማሰብ ስንቸገርና ሕይወታችን በተለያየ ነገር ሲወጣጠር እግዚአብሔር አምላክ ወገኖች ሆይ በእኛ ላይ ያለውን ልጁን የኢየሱስ ክርስቶስ የኪዳኑን ደም በእኛ ላይ አይቶና አስቦ እግዚአብሔር አምላክ ያዝንልናል፣ ያወጣናልም። ሃሌሉያ አሜን። ያወጣናል። ከዚህም ካለህበት ቦታ ትወጣለህ። አልወጣም ትላለህ። እንዴት እወጣለሁ? እግዚአብሔር ያወጣሃል። እግዚአብሔር ያወጣሻል። አቤት አንዳንድ ጊዜ ወገኖች ሆይ እንዴት ገባን ነው ከአንዳንድ ቦታ ሰዎች ለመውጣት የሚቸገሩት ችግር። ያንን ነገር ጥለው በቃኝ ብለው በቃ እንደው ፊታቸውን ወደ እግዚአብሔር ለመመለስ የሚጎትት ነገር አለ። ነገር ግን ምሕረቱና ቸርነቱ ብዙ ነውና በእግዚአብሔር እርዳታና በጸጋው ኃይል እንወጣለን። ሃሌሉያ አሜን። ትወጣለህ ወንድሜ። ሃሌሉያ አሜን። እግዚአብሔር በዓለም ላይ ላሉ ሰዎች እጽ ነው፣ ድራግ ነው፣ መጠጥ ነው፣ ዝሙት ነው፣ ሌብነት ነው፣ የገንዘብ ፍቅር ነው፣ ዝና ነው። ይሄ ሁሉ ነገር ተብትቦ ይይዛቸዋል። እኛም ሳናቅ እዛ ውስጥ ራሳችንን የምናገኝበት ጊዜ አለ። ነገር ግን እግዚአብሔር ይላል ልክ ሎጥን አንተ ደግሞ ምን ልታረግ እዚህ ገባህ አለው። ምን ስታረግ እዚህ መጣ? ሲጀመር እጁን አመጣና እግዚአብሔር መላእክቱን አውጡልኝ ይሄን ሰው አለ። በአብርሃም ኪዳን ስር ያለ ሰው ስለሆነ አውጡት አለ። እኛ ደግሞ በልጁ በኢየሱስ ክርስቶስ ኪዳን ስር ያለንን እንወጣለን። ሃሌሉያ አሜን። ሶስተኛው ወገኖች ሆይ እስራኤላውያን ናቸው። እስራኤላውያን በግብፅ በነበሩበት ጊዜ በዛ ወቅት እነዚህ ሰዎች ለብቻ አንድ ከተማ ነበራቸው። ጌሴም ይባል ነበረ፣ ጎሽን ይባል ነበረ። በኋላ ጊዜ እግዚአብሔር ሕዝቡን ለማውጣት ከ10 በላይ የሆኑ መቅሰፍቶችን በሚልክበት ጊዜ በግብፅ ላይ የጎሽን ምድር ግን በፍጹም አይነካም ነበረ። መቅሰፍቱ አይነካውም ነበር። አይገርማችሁ? አንድ አገር ላይ ነው። እዛ ጨለማ ነው፣ እዚህ ብርሃን፣ እዛ ጩኸት ነው፣ እዚህ ሰላም ነው። በአንድ ምድር በአንድ አካባቢ። ምንድነው ነገሩ? ጌታ መስመሩን አስምሮ ነው። በግብፅ ናቸው፣ ነገር ግን የተጠበቁ ናቸው። በዓለም ነን፣ ግን የተጠበቅን ነን። ክፋት ባለበት ቦታ አለን፣ እሳት ባለበት ቦታ አለን፣ ሞት ባለበት ቦታ አለን። ነገር ግን አልፎን ይሄዳል። ምንም ስለሆንን አይደለም። በላያችን ላይ የደሙ አርማ አለ። ሃሌሉያ አሜን። እስቲ አንዴ ለጌታ ክብር ስጡት ማለት ነው። በላያችን ላይ የደሙ አርማ አለ። አንድ ጊዜ በኢንዶኔሽያ ውስጥ የሆነ እውነተኛ ታሪክ ልንገራችሁ። የሌላ እምነት ተከታዮች እሳት አያይዘው ክርስቲያኖች የሚኖሩበትን ስፍራ ሁሉ ያቃጥሉ ነበረ። ክርስቲያኖቹ ደግሞ ስለ ቤታቸው አይደለም፣ በብዙ መስዋዕትነት የሰሩት ቤተ ክርስቲያን ነበር። እንዴት ይሆናል እያሉ ያስቡ ነበር። ልክ ሲመሰክሩ እሳቱ መጥቶ ቤተ ክርስቲያኑ ጋር በሚደርስበት ጊዜ ዘለለውና ሄዶ የሚቀጥለው ቦታ ላይ መንደድ ጀመረ። ሁሉ ከጠፋ በኋላ ቤተ ክርስቲያኑ ቆሞ ነበር፣ አልተነካም ነበረ። ማን ከለለው? ማን አቆመው? ልክ እግዚአብሔር መልአኩን ልኮ እጁን አድርጎ እንደ ትራፊክ በቃ እለፍ ወይ ደግሞ ቆም ያለው ይመስላል። እግዚአብሔር አምላክ ሲሰራ እንደዚህ ነው፣ ሲያደርግ እንደዚህ ነው። እስራኤላውያንን ከዛ ውስጥ አወጣቸው። አራተኛው ምሳሌ ወገኖች ሆይ ኤልሳ ነው። ኤልሳ እናውቃለን፣ ሶርያውያን ሰራዊት ሰረገሎች ተከቦ ነበረ። ጌያዝ ሲወጣ ያየው የሶርያውያንን ሰረገሎች ነበረ። ጮኸ። ይሄ አገልጋዩ ጌያዝ ጮኸ፣ ጠፋን፣ ተከበናል አለ። እውነቱን ነው፣ ተከቦ ነበር። የእግዚአብሔር ሰው ግን ሲወጣ ፈጽሞ ጌያዝ የሚለውን ማየት አልቻለም፣ ሊያይ አልቻለም። ሌላ ነገር ነው የሚያየው። የእግዚአብሔርን የእሳት ሰረገሎች መላእክቶችን ያይ ነበር። ይኸው ሰዎች አንድ ደረጃ ላይ ሲደርሱ በመንፈሳዊ ሕይወታቸው እግዚአብሔር የሚያየውን ብቻ ነው ማየት የሚችሉ። የሚታይ ነገር አለ፣ ግዙፍ ነገር። እነሱ ግን እግዚአብሔር እንደሚያይ ያያሉ። አይኖቻቸው የተገለጡ ናቸው። እግዚአብሔር አይኖቻችንን ይግለጥልን ወገኖች። እግዚአብሔር የሚያየውን እንድናይ፣ የሚመለከተውን እንድንመለከት እግዚአብሔር በአይናችን ላይ ያለውን ሞራ ያንሳልንና ማየት እንድንችል ያድርገን። ሃሌሉያ።
የእግዚአብሔር ጥበቃ በነቢዩ ዙሪያ ነበረ። ወደ ብሉይ ኪዳንም ስንመጣ ይሄንኑ እናያል። ይሄ በብሉይ ኪዳን ብቻ፣ በአዲስ ኪዳን ስንመጣም ይሄንኑ እናያል። ጴጥሮስ በእስር ቤት ነበረ። ጽኑ ጸሎት ስለሱ ይደረግ ነበረ። እግዚአብሔር አምላክ መልአክን ልኮ ከዛ ቦታ ላይ አወጣው። መላእክቶቹ እንሂድ አሉት። እንሂድ። ጠባቆች አሉ በየበሩ ላይ፣ የጠነከረ ጥበቃ አለ። ነገር ግን የእግዚአብሔር መልአክ ፊት ፊት እየሄደ ተከተለኝ ብቻ ይለዋል። ተከተለኝ አወጣው። ከዛ በኋላ ወደ ሌላ ስፍራ ሄደና ቃሉን መስበክ ጀመረ። ጌታን የምትወዱ የጌታ ልጆች አንድ ነገር ላረጋግጥላችሁ፣ አገልግሎታችሁን ሳትፈጽሙ ማንም ምንም ሊነካችሁ አይችልም። በሽታ ጥሩልኝ፣ አደጋ ጥሩልኝ፣ ሰዎችን ጥሩልኝ፣ ጥይት በሉኝ፣ ቦምብ በሉኝ፣ ኒውክሌር ቦምብ በሉኝ፣ የፈለጋችሁትን ጥሩ። አገልግሎታችሁን ሳትጨርሱ ምንም አይነካችሁም። እስቲ እንደገና ክብር ስጡት ለዚህ። ይሄን ክፍል እንግዲህ በምንመለከትበት ጊዜ የሚናገረው ምንድነው? ለፊላዴልፊያ ቤተ ክርስቲያን በዓለም ላይ ሊመጣ ካለው በዓለም ላይ ከፈተና ሰዓት እጠብቅሃል። ይህ በዓለም ላይ የሚመጣው የፈተናው ሰዓት የትኛው ነው? መጽሐፍ ቅዱስ ታላቁ የመከራ ጊዜ የሚለው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ላይ ቀኖቹስ ባያጥሩ ኖሮ ስለተመረጡት ሥጋ ለባሽም ባልተገኘ ነበረ፣ በዓለም ላይ ታላቅ መከራ ይሆናል ይላል። አሁን ዓለም ወደዛ እየገባች ነው። የኢየሱስ ክርስቶስ መምጣት በደጅ ነው። ይሄ ዛሬ በኒውስ የምትሰሙ ሲኤንኤን፣ ቢቢሲ የሚነግራችሁ ነገር እያንኳኳ ነው ልባችንን። እረ አድምጡ እያለን ነው። ሆኖ የማያውቁ ነገሮች እየተደረጉና እየሆኑ ነው። ድሮ ቢነገር ፈጽሞ ማን ሊያምነን ይችላል? የዓለም መንግስታት ሁሉ ሶስተኛ ዓለም ጦርነት ሊጀመር ይችላል ብሎ እየተንቀጠቀጡ ነው ያሉ። ራሻ ደግሞ እውነቱን ነው የምነግራችሁ፣ ኒውክሌር ቦምብ እንደምትጠቀም አትጠራጠሩ፣ እችን ያህል ጥርጥር እንዳያዛችሁ፣ አብረን ነው የምንጠፋው እያለ እየዛተን። አንብቡ፣ ስሙ፣ አድምጡ። እኔ ከየት አምጥቼ እነግራቸው? እናንተ የምትሰሙትን ነው የምሰሙ። በፍርሃት ላይ ናቸው፣ በጭንቀት ላይ ናቸው። ሐሰተኛው ክርስቶስ ራሱን ለመግለጽ ወገኖች ሆይ መድረክ ተዘጋጅቶለታል። በዚህ ጊዜ ነው ብቅ የሚለው። እኔ ልገላግላችሁ፣ እኔ ቦታ ላስይዛችሁ። ጆሮአቸውን ይሰጡታል። ይሄንንም እፈታለሁ። መካከለኛ ምስራቅ ያለውን ችግር እፈታለሁ። በአውሮፓ ያለውን ችግር እፈታለሁ። በአፍሪካ ያለውን ችግር እፈታለሁ። እሱ ከመጣ በኋላ ከዛ በኋላ ታላቁ መከራ ብሎ የሚናገረው የእግዚአብሔር ቃል ይጀምራል። በዓለም ሁሉ ላይ አፍሪካ አትቀርም፣ አውሮፓ አትቀርም፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ ጥሩልኝ፣ የሚቀር የለም። ሁሉም በዛ መከራ ውስጥ ይዘፈቃል። አንተ ግን የትዕግስቴን ቃል ስለጠበቅህ፣ ሃሌሉያ! አንተ ግን የትዕግስቴን ቃል ስለጠበቅህ፣ ይህ ዓለም የናቀውን ቃሌን ስለጠበቅህ፣ እኔ ደግሞ በዓለም ላይ ሊመጣ ካለው የፈተና ሰዓት እጠብቅሃለሁ። ይሄ እኮ የውሸት ማጽናናት አይደለም። ይሄ እኮ ሰዎችን ደስ ለማሰኘት የሚነገር አይደለም። ሕያው የሆነ የእግዚአብሔር ቃል የሚናገረው ነው። በዛ ሰዓት ላይ እግዚአብሔር አምላክ ምን እንደሚያደርግ ሐዋርያው ጳውሎስ በተሰሎንቄ መልእክቱ ላይ በሚናገርበት ጊዜ እኛማ ይላል፣ እኛማ በአየር ላይ ጌታን ለመቀበል እንነጠቃለን። ለምድርና በምድር ላይ ለሚኖሩ ግን ወየውላቸው፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና። ወደዛ እየተጠጋን ነው። ለዚህ ነው የየዕለት ፈተናችን ዲያብሎስ ጥቂት ዘመን እንደቀረው አውቆ ወገኖች ሆይ የጌታን ልጆች በአንድ መንገድ በሌላ መንገድ ብዙ አይነት ፈተና መንገዶችን ከፍቷል።
እያንዳንዳችን በየቀኑ ሕይወታችን በምናቀውና ሰው ሊረዳው በማይችለው መንገድ በማይገባው መንገድ እየተፈተንን ነው። ነገር ግን ተፈትነን አንጠፋ፣ እንደ ወርቅ ነጥረን እንወጣለን። በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን። ይሄ እውነት ነው የምትሉ አሜን በሉልኝ። ይሄ እውነት ነው የምትሉ አሜን በሉልኝ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ሃሌሉያ! ይሄ እንግዲህ ወገኖች ሆይ በእግዚአብሔር ቃል ላይ በማቴዎስ ወንጌል ምዕራፍ 24 ላይ የተገለጸውን መመልከት እንችላለን። ከአንድ አስጨናቂ ነገር ሌላ አስጨናቂ። በዓለም ላይ ብዙ ሕዝብ ሞተ። የምንወዳቸው ወገኖቻችንንም በምድራችን ላይ ቀብረናል። ከሱ ደግሞ ወጣን ስንል ጦርነት ነው አለን። አሁን የጦርነት ጊዜ፣ ራሻ ጦርነት፣ ኢትዮጵያ ጦርነት፣ እዚህ ጦርነት፣ እዛ ጦርነት፣ የጦርንም ወሬ ትሰማላችሁ ብሎ ጌታ ይናገራል። ወገኖች ከቀረብን እኮ ይናገረናል ጌታ። እግዚአብሔር ለባሪያዎቹ ሳይነግር አንዳች ነገርን አያደርግም ይላል። አንድም ጠላት የሚሰራው ዝብርቅርቅ ያለ ሁኔታ በቤቱ የሚፈጥረው ሰምተን እንዳንጠነቀቅና እንዳንነቃ ነው። እግዚአብሔር ይናገራል። ከፈተናው ሰዓት ጠብቀሃለሁ። በመጨረሻም ወገኖች ሆይ አሁን ለእኛ ግን ለኢትዮጵያውያን ያለንበት ወቅትና ጊዜ ታላቅ እንደ ሕዝብ የፈተና ጊዜ ነው። ስለ ብዙ ነገር እየተጨነቅን ነው። ስለ ብዙ ነገር እየታወክን ነው። ገበያው ያስጨንቀናል። ጦርነት፣ እንደገና ደግሞ ሕይወታችን የጦር ወሬ እያስጨነቀን ነው። የነገው ሁኔታ ምንድን ነው እያልን ነው። ልጆቻችንን ስናይ እንጨነቃለን። ራሳችንን ስናይ እንታወካለን። የእግዚአብሔር ሕዝቦች ሆይ እግዚአብሔር አሁንም በዙፋኑ ላይ ነው። በሙሉ ስልጣን፣ በገዥነቱ፣ በታላቅነቱ በዙፋኑ ላይ ነው። እግዚአብሔር አምላክ ሕዝቡን ከፈተና ሰዓት ይጠብቃል፣ ይጠብቀናል። ሃሌሉያ! ክብር ለስሙ ይሁንለት፣ ክብር ለስሙ ይሁንለት። ዛሬ ግን የኔ ወንድም ሕይወት ከጌታ ጋር ተገናኝተዋል ወይ? ይሄ ከፈተና ሰዓት የሚጠብቀውን ጌታ አውቀኸዋል ወይ? ሃይማኖት አያድንም። እቅጩ ይሄ ነው። ካቶሊክ መሆን አያድንም። ፕሮቴስታንት መሆን አያድንም። ኦርቶዶክስ መሆን አያድንም። የሚያድነው ግን ኢየሱስ ብቻ ነው። ኢየሱስ። እኔ ሃይማኖት አይደለም የምሰብከው፣ ፕሮቴስታንቲዝም አይደለም የምሰብከው። ያን ከሆነ የምሰብከው ከንቱ ድካም ስደክም ነው የኖርኩት። ከንቱ ድካም 50 ዓመት ሙሉ። እኔ የምሰብከው በመስቀል ላይ ሕይወቱን የሰጠውን የመስቀሉን ቃል የሰጠንን ስለ ኃጢአታችን ሞትን የቀመሰውን በሦስተኛ ቀን የተነሳውን ያረገውን የሚመጣውን በአብ ቀኝ የተቀመጠውን የዘላለም ሕይወት የሚሰጠውን ኢየሱስ ነው። ሃሌሉያ አሜን። እግዚአብሔር የተባለ ይሄ ጌታ ሕይወት ገብቷል። የኔ እህት ገብቷል። በየዕለቱ ትከተለዋለህ። አጥብቀ ያዘው። እሱ ብቻ ነው የሚያወጣህ ከዚህ ጊዜ። እሱ ብቻ ነው በዚህ ጊዜም ሊያወጣህ የሚችል እሱ ብቻ ነው። ሊያወጣሽ የሚችል እርሱ ብቻ ነው። የኔ እህት ወንድሞቼም ክርስቲያን የሆናችሁ የት ጋ ነው ሕይወታችሁ ያለ? በራድ ወይንም ትኩስ ስላልሆነህ ልተፋህ ነኝ ይላል ጌታ። ደህንነትን የቀመሳችሁ መንፈሱን የጠጣችሁ ሕይወታችሁ የዛለ የተዳከማችሁ ሙሽራው በደጅ ነው። ኑ እንደገና ልብሳችሁን ልበሱ፣ ዘይቱን ያዙ፣ ሙሽራውን ጠብቁ። እኩለ ሌሊት ሊሆን ነው። ሙሽራው መጥቷል ሊባል ነው። እርቃናችሁን እንዳትገኙ ዛሬ ኪዳናችሁን አድሱ። ኢየሱስ ይመጣል። ማራናታ! ኢየሱስ ይመጣል። የምንጠብቁት ጌታ ይመጣል። እናንተ ግን ስሜን ለምትፈሩ ደስ ይበላችሁ፣ የጽድቅ ፀሐይ ይወጣላችኋል፣ እንደ እምቦሳም ትፈነጫላችሁ ይላል መንፈስ ቅዱስ።